ስለ አዲስ አበባ ሳይንስና ቴክኖሎጂ ሙሉ መረጃውን ነው የምናየው። ሰላም እንዴት ናችሁ? ናውል እባላለሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲኒየር ተማሪ ነኝ። በዚህ ቪዲዮ ስለ አዲስ አበባ ሳይንስና ቴክኖሎጂ ሙሉ መረጃውን ነው የምናየው። ከመግቢያ በር ጀምሮ ዶርም፣ ካፌ፣ ላይብረሪ፣ የአድሚኒስትሬሽን ቦታና ስቱደንት ዩኒየን፣ ስፖርት መስሪያ ቦታዎችን እና በአዲስ አበባ ሳይንስና ቴክኖሎጂ አሁን እየተሰሩ ያሉ ፕሮጀክቶች ሁሉንም ማሳያችሁ ይሆናል። ከበሮቹን ጀምር። በአሱ ውስጥ 3 የተለያዩ በሮች ያሉ ሲሆን ጌት 1 እና ጌት 3 የሚባለው ከኮያ አደባባይና ጥሩነሽ ቤጂንግ መካከል የሚገኝ ሲሆን ሁለቱም በሮች ኦልሞስት ተቀራራቢ ናቸው። ጌት 3 ከማረሚያ አለፍ ብሎ ቂሊንጦ ባንክ ፊት ለፊት ሲሆን ጌት 1 ደግሞ በዛው መስመር 300 ሜትር አካባቢ ጠጋ ብሎ ነው። ጌቱ ደግሞ ከኮያ አደባባይ ወደ ቱሊ ድምቱ አደባባይ የሚወስደው መንገድ መካከል ላይ የሚገኝ ነው። ሶስቱም በሮች ለተማሪዎች በአይዲ ካርድ እና በፊት እስከሚያስገቡ ናቸው። ቀጣይ ደግሞ የምናየው ዶርም ነው። እዚህ አስቱ ውስጥ የሚገኙ ሁሉም ዶርሞች G+4 ሲሆኑ እያንዳንዱ ፍሎሮች ደግሞ 20 እና ከዛ በላይ ሩሞች አሉት። አንድ ዶርም ውስጥ መኖር የሚችለው 4 ተማሪ ብቻ ሲሆን እዛ ውስጥ ያሉ ሁሉም እቃዎች ለ4 ተማሪ ተብለው የተሰሩ ናቸው። 4 ወንበርና 2 ጠረጴዛ፣ 4 ልብሶቻቸው የሚያስቀምጡባቸው የሎከር ቦታዎች እና እንደ ዶርሙ ቢለያይም 3 መብራቶች አሉት እና ሁሉም ዶርሞች የራሳቸው አየር ማስገቢያ ባልካኒ ቦታ አላቸው። ስፋትን ካነሳን አብዛኞቹ ውስጥ ያሉት ዶርሞች ሰፋ ያሉ ናቸው። ነገር ግን እንደ እድል ሆኖ ለወንዶች ብሎክ 9 እና 11 ከደረሳችሁ ለሴቶች ደግሞ ብሎክ 3 ከደረሳችሁ በአንጻሩ ትንሽ ጠበብ ያሉ ናቸው። በብሎክ ደረጃ ለወንዶች የሚሆኑ ከ11 በላይ ብሎኮች አሉ፣ ለሴቶች ደግሞ ከ6 በላይ ብሎኮች አሉ። ቀጣዩና ወሳኙ ፓርት ደግሞ ካፌ ነው። ከመንግስት ካፌ እንጀምር። የመንግስት ካፌ በአንጻሩ ለሁሉም ብሎኮች ቀረብ ያለ ሲሆን ቀጥታ እንደሄዳችሁ መታጠቢያ ያለው በውጭ በኩል ነው። ሶ ታጥባችሁ በፊታችሁ ስካን በማድረግ ወይም ደግሞ አይዲያችሁን ስካን አድርጋችሁ ወደ ውስጥ ገባላችሁ። እንደምታዩት ሰፋ ያለ ነው። ሶ ስለ ምግቡ እናውራ። እንደ ማንኛውም የመንግስት ካፌ በቀኑ 3 ጊዜ ነው የሚከፈተው። ለቁርስ ከ12 ሰዓት ተኩል እስከ 2 ሰዓት ተኩል፣ ለምሳ ከ5 ሰዓት ተኩል እስከ 7 ሰዓት ተኩል፣ ለእራት ደግሞ ከ11 ሰዓት ተኩል እስከ 1 ሰዓት ክፍት ሆኖ ይቆያል። ምግቦችን ካነሳን ቁርስ ላይ ፍርፍር፣ ሩዝ፣ አርብ ስልስ አለ፣ እሁድ ደግሞ ቅንጫ አለ። ምሳ ላይ ደግሞ ምስር በክክና በድፍን አለ። እራት ማክሰኞ፣ ሐሙስና ቅዳሜ ዜርፎር ነው ያለው። ሌሎቹ ቀናቶች ከምሳ ጋር ተመሳሳይ ምግብ ነው ያለው። የመንግስት ካፌ ይመስላል። ከመንግስት ካፌ ወጣ ስንል አብዛኛው የአዲስ አበባ ሳይንስና ቴክኖሎጂ ተማሪዎች ኦልሞስት 50% በላይ ማለት ይቻላል ነን ካፌ ነው። ያሉትን ላውንጆች ከፕራይሳቸው አንጻር፣ ከፕሮፖርሽን ከብዛት ከምግብ ብዛት አንጻር እና ከምግብ ጥራት አንጻር ባለኝ ኤክስፒሪየንስ ሬት እናደርጋቸዋለን። የመጀመሪያ የምናየው ከካፌ አጠገብ ስለሆነ ኬኬ የሎ እና ኬኬ ግሪን የሚባሉ 2 ካፌዎች አሉ። ሁለቱም ኬኬ ውስጥ ብዙ ተማሪ የሚጠቀመው ከዛ ነው። ቦታው በጣም ጭንቅንቅ ያለ ነው እና ሁለቱም ቦታዎች ሱቅም ስላላቸው ከምግብ ውጪ ብዙ አይነት ነገሮችን ማግኘት ትችላላችሁ። ሁለቱም ኬኬ አንድ ላይ አድርገን ሬት እናደርጋቸው። ከሳይዝ አንጻር ጥሩ ነው። ሳይዝ ያላቸው ፕሮፖርሽኑ አሪፍ ነው። ምግባቸው ከጥራት አንጻርም አሪፍ ነው። ሪሌቲቭሊ ማለት ነው ከሌሎቹ ቤቶች አንጻር ከጥራት አንጻር አሪፍ ነው። ብሩ ደግሞ ከሌሎች ቤቶች አንጻር ሪሌቲቭሊ ኤክስፔንሲቭ ነው። ቀጣይ ምናው ከካፌ በግራ በኩል የሚገኘው ሴንትራል ነው። ቤዚክሊ ሴንትራል እንደ ምግብ ቤት ብቻ አይደለም። ጌም ዞን አለው፣ ስቴሽነሪ፣ የተለያዩ ሱቆች እዛ ነው የሚገኙት እና ምግብም አለው። ምግባቸውን ሬት ስናደርገው ፕራይሱ እሱም ሪሌቲቭሊ ኤክስፔንሲቭ ነው። ጥራት ምንም አይልም። ሳይዛቸው ደግሞ አነስ ያለ ነው። ቀጣይ የምናየው ጂ1 ነው። ጂ1ም ሪሌቲቭሊ እንደ ሴንትራል የሚያመሳስለው ነገር አለው። ጌም ዞን አለው፣ ጂም እዛ ነው ያለው እና ምግብ ቤትም ነው ማለት ነው። ምግባቸውን ስናየው ጥራት አሪፍ ነው። ሳይዝ አነስ ያለ ነው ሪሌቲቭሊ። ፕራይሳቸው ደግሞ ትንሽ ኤክስፔንሲቭ ነው። ሌሎቹ ደግሞ ላውንጅ ነው። በመንግስት ቁጥጥር ውስጥ ያሉ 2 ቤቶች አሉ። እሱም ክብነሽ እና ወርከርስ የሚባሉ ናቸው። ክብነሽ ቤቱ እንደምታዩት ነው። ምግባቸውን ስናይ ደግሞ ምግባቸው ፕሮፖርሽኑ በጣም ብዙ ነው። ዋጋው በጣም ርካሽ ነው፣ ግን ደግሞ ጥራት እንደሌሎቹ የለውም። ሁለተኛው ቤት ስናይ ደግሞ ወርከርስ ነው። ወርከርስ አንደርሬትድ የሚባል ቤት ነው አሱ ውስጥ፣ ምክንያቱም ፕራይሱ በጣም አሪፍ ነው። ጥራትም ቆንጆ ነው። ከሌሎቹ ብዙም ልዩነት አይኖረው። ፕሮፖርሽን ትንሽ አነስ ያለ ነው፣ ግን ያን ያህል ልዩነት አይኖረውም። አንደርሬትድ ብዬ የምጠራው ቤት ከአሱ ውስጥ ወርከርስ ነው። ሌላው ደግሞ በጣም ኤክስፔንሲቭ የሆነ ቤት አለ። እሱም ቲቸርስ ነው። ቲቸርስ ደግሞ ኦቨርሬትድ ከምለው ቤት ውስጥ ነው። ምክንያቱም ምግብ ጥራት ያን ያህል ብዙ ልዩነት የላቸውም። ጣዕም ምናምን ካላችሁም ያን ያህል ልዩነት የለውም። ሜቢ እኔ ቴስት ሊሆን ይችላል፣ ብዙም አይመቸኝም እዛ ያለ ምግብ። ፕራይሱ በጣም ኤክስፔንሲቭ ነው። ከቲቸርስ ሜቢ አሪፍ ሊባልለት የሚችል ነገር ቢኖር ሜቢ ሳይዙ ነው። ምግቡ ብዛት አለው። ሌላም አንድ ካፌ አለ ኤ ፕላስ የሚባል ግን ለተማሪዎች አሁን ላይ አገልግሎት አይሰጥም፣ ጀስት ለሰራተኞች ብቻ ነው። በሚቀጥለው የምናየው ላይብረሪው ነው። አሱ ውስጥ 2 አይነት ላይብረሪዎች አሉ፣ ኢንጂነሪንግ ላይብረሪ እና ዲጂታል ላይብረሪ የሚባል ማለት ነው። ኢንጂነሪንግ ላይብረሪ ቦርሳችሁን ፒሲያችሁን ይዛችሁ ገብታችሁ
ኢንተርኔትም አለው። እዛ የምትጠቀሙበት አይነት ላይብራሪ ነው። ውስጡን እንደምታዩት ነው እና የተለያዩ መጽሐፎች አሉ። መጽሐፎችንም ወስዳችሁ መጠቀም የምትችሉበት አይነት ላይብራሪ ነው። ስለ ኢንተርኔቱ ካወራን ኢንተርኔቱ ብዙ ተማሪ ባለበት ሰዓት ላይ ኦልሞስት አይሰራም ማለት ይቻላል። ግን ደግሞ ተማሪ አነስ ባለበት ሰዓት ላይ የኢንጂነሪንግ ላይብራሪ ምንም አይልም፣ ኦልሞስት ይሰራል። አንዳንድ ነገሮችን ለማውረድ ይሆናል። ሁለተኛው ላይብራሪ ዲጂታል ላይብራሪ ይባላል። እዚህ ደግሞ ፒሲ የሌላቸው ኮምፒውተሩ አክሰሱ የሌላቸው ተማሪዎች ሄደው የሚጠቀሙበት ነው። በዛ ያሉ ኮምፒውተሮች አሉ እና ኢንተርኔት አክሰስ አለ። እዛ ሄደው መጠቀም የሚችሉበት አይነት ላይብራሪ ነው። ኢንተርኔቱ ከኢንጂነሪንግ ላይብራሪ አንጻር በጣም አሪፍ ነው። ሶስተኛው ላይብራሪ ስፖንታኒየስ ላይብራሪ ብለውታል። ዲጂታል ላይብራሪ ነው ቴክኒካሊ፣ ግን የተለያዩ ፈተናዎች ሲኖሩ ኤግዚት ኤግዛም ሲኖር 12ኛ ክፍልም ፈተና ሲኖር የሚፈተኑት እዛ ነው። አገልግሎት መስጠት የጀመረው ኦልሞስት በቅርብ ነው። ሌላኛው ፓርት ደግሞ ክላስና ላቦች ነው። ስለ ክላስ ካወራን ብዙ ጊዜ ለትምህርት የሚጠቀሟቸው ብሎኮች 3 ብሎኮች ናቸው። 59 ለፍሬሾች፣ 57 እና 58 ደግሞ ለሲኒየር ተማሪዎች ማለት ነው። ክላሶቹ እንደምታዩቸው ይመስላሉ። ላቦቹም ከዛ ብዙ ርቀት የላቸውም። የህንፃ አሰራራቸውም ኤቭሪቲንግ ተመሳሳይ ናቸው ከክላሶቹ ጋር እና ለሁሉም ዲፓርትመንት የራሱ የሆነ የላብራቶሪ ቦታ አለው ማለት ነው። ሌላው የአድሚኒስትሬሽን ቦታ እና የስቱደንት ዩኒየን ቦታ ነው። ስቱደንት ዩኒየን ብሎክ 10 ከታች ነው የሚገኘው። የአድሚኒስትሬሽን ቢሮ ደግሞ የራሱ የሆነ የተለየ ህንፃ አለው። ቀጣይ ደግሞ የምናየው ስፖርት ቦታዎችን ነው። ስታዲየሙ አሁን የምታዩትን ይመስላል እና 3 የተለያዩ የባስኬትቦል መጫወቻ ቦታዎች አሉት እና ከስታዲየሙ ውጭ ሌሎችም እግር ኳስ መጫወቻ ቦታዎች አሉ እና እሱ ውስጥ የተለያዩ በጣም ብዙ የሆኑ ክበቦች አሉ። ከዛ ውስጥ አንዱን ላሳያችሁ ዛሬ። ብራና ይባላል። እሱ የኪነ ጥበብ ክበብ ነው። የሙዚቃ ክፍል አለው፣ የስዕል ክፍል፣ የቲያትር ክፍል፣ የስነ ጽሁፍ ክፍል እና ሌሎች የተለያዩ ክፍሎች አሉት። አሁን ለአስ ውስጥ ደግሞ አዳዲስ እየተሰሩ ያሉ ፕሮጀክቶች አሉ። አዲስ እየተሰሩ ያሉ ቦታዎች ለኢኖቬሽን ሴንተር እና ለሌሎች አገልግሎቶች ይውላሉ ተብሎ ኤክስፔክት ይደረጋል። ሌላው ነገር አስ ውስጥ 13 ዲፓርትመንት ብቻ ያለ ሲሆን 9 የሚሆኑት የኢንጂነሪንግ ዲፓርትመንት እና 4 የሚሆኑት ደግሞ የአፕላይድ ዲፓርትመንቶች ናቸው። 4ቱ የአፕላይድ ዲፓርትመንቶች ጂኦሎጂ፣ ፉድ ሳይንስ ኤንድ ኒውትሪሽን፣ ባዮቴክ እና ኢንዱስትሪያል ኬሚስትሪ ናቸው እና እነዚህ 4ቱ የአፕላይድ ዲፓርትመንቶች ኢንተርናሽናሊ አክሬዲት የሆነ ዲግሪ ነው የሚሰጧችሁ። 9ኙ ደግሞ ሶፍትዌር ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ማይኒንግ ኢንጂነሪንግ፣ ኢንቫይሮንመንታል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ኬሚካል ኢንጂነሪንግ፣ ኤሌክትሮሜካኒካል ኢንጂነሪንግ እና አርኪቴክቸር ናቸው። በአጠቃላይ እሱ ይህንን ይመስላል። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳረሱ፣ እንዲሁም ሰብስክራይብ አድርጉ። ከዚህ በፊት የለቀኩትን ቪዲዮ ቼክ ማድረጋችሁ እንዳረሱ። እስካሁን ድረስ እያያችሁኝ ከሆነ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቻው ቻው።